ስለገባችሁ ብቻ የመጀመሪያ $1000 የሚሰጣውን አዲሱን የኖቪኤክስ ኤአይ ኤርድሮፕ ነው በዛሬ ቪዲዮ የምናየው። ከዛ በፊት ግን ለዚህ አካውንት አዲስ ከሆናችሁ ሰብስክራይብ እና ቪዲዮን ላይክ ያርጋችሁ ጀምሩ። የአፕሊኬሽኑን ሊንክ ከፈለጋችሁ በዲስክሪፕሽን ቦክስ እና በቴሌግራም ላይ አስቀምጫለሁ። በቴሌግራም ሰርች ቦታችሁ ሄዳችሁ በስትክክል ድርቲፕ በሉ። ከዛ ከጎን በኩል ቻናልስ የሚለው ጋር ወደዚህ ነውና ከታች በኩል ድርቲፕ የምትሏን የኔንም ሎጎ አይታችሁ አንድ ጊዜ ነክታችሁ ወደ ቻናል ይግቡ። እዚህ ቻናል ላይ እውነተኛ የኦንላይን ስራዎችን ስለምለቅ ጆይን ያርጋችሁ። የኖቪኤክስ ኤአይ ኤርድሮፕን በፕላይ ስቶር በአፕ ስቶር አታገኙም። አፕሊኬሽኑን በሊንክ ብቻ ነው የምታወርዱት። ከታች በኩል ሊንኳን አስቀምጫለሁ። አንድ ጊዜ ነክታችሁ እዚህ ጋር እንደምታዩት በሁለት አማራጮች እንድታወርዱ ያረጋችኋል። የምትፈልጉትን አንድ ነክታችሁ በቀላሉ ዳውንሎድ አድርጉ። እኔ እስኪ አሁን ዳውንሎድ አድርጌ ልመለስ። ዳውንሎድ አድርጌ ጨርሻለሁ። አሁን ኢንስታል ማድረግ ብቻ ነው የቀረኝ። ኢንስታል አድርጋችሁ ኦፕን ብላችሁ ቀጥታ ወደ ኖቪኤክስ ኤአይ ኤርድሮፕ ግቡ። ከታች በኩል ኢንተር ሲስተም የምትላንኩ እዚህ ጋር ሬጂስተር የምትላንኩ ከታች በኩል አሁን ገና እኛ ሬጂስተር ስለምናረግ እዚህ ጋር የናንተን ማስረጃ ማስገባት አለባችሁ ማለት ነው። የመጀመሪያው ላይ ዩዘር ኔም ላይ ስማችሁን ከቁጥር ጋር ማስገባት አለባችሁ። ሁለተኛው ላይ ደግሞ ሁለት ተመሳሳይ ፓስወርዶችን ማስገባት አለባችሁ። ሪፌራል ኮድ የሚለውን ስክሪኑ ላይ የምታዩትን ሪፌራል ኮድ በስትክክል አስገቡ ማለት ነው። ከጨረሳችሁ በኋላ አይ አግሪ ብላችሁ ሬጂስተር የምትላን አንድ ጊዜ ንኩ። እዚህ ጋር እንደምታዩት ሬጂስተር አድርጓል። አሁን የመጨረሻ የቀረው ከአውትራክተራችሁ ጋር ቬሪፋይ ማድረግ ነው። ጎቱ ባይንድ የምትላን አንድ ጊዜ ንኩ። ከዚያም ከታች በኩል ኔክስት የምትላን አንድ ጊዜ ነክታችሁ እለፉ። እዚህ ጋር የፕራይቬሲ ኬውን ተጠቅማችሁ ወይም ኪውአር ኮዱን ስክሪንሻት አድርጋችሁ የአውትራክተራችሁ የሚሰጣችሁ 6 ኮድ እዚህ ጋር አስገብታችሁ ኮንፊርም ብላችሁ በቀላሉ ቬሪፋይ አድርጉ። አፕሊኬሽኑ ላይ እንደገባችሁ እዚህ ጋር እንደምታዩት $1000 ተሰጥቶላችኋል ማለት ነው። ይህ ማለት ወደ 10000 ኔክስት ቶክን ነው የተሰጣችሁ። ይህ ማለት የኖቪኤክስ ኤአይ ቶክን ነው ማለት ነው። ይህ ኤርድሮፕ ሊስት በሚደረግበት ሰዓት ይሄኛው ኔክስት ቶክን በጣም ጸዴ ፕሮፊት ሊያስገኝ ይችላል ማለት ነው። ቀጣዩ ስራ የሚሆነው ደግሞ ዲስከቨር የሚለው ነው። ከታች በኩል እንደምታዩት እዚህ ጋር በቀላሉ የምትሰሩት ምንድነው ታስክ በመስራት የተለያዩ ኔክስት ቶክኖችን ማግኘት ትችላላችሁ። እዚህ ጋር እንደምታዩት የነሱን የቴሌግራም፣ የትዊተር፣ የዩቲዩብ፣ የፌስቡክ ቻናላቸውን ጆይን፣ ሰብስክራይብ፣ ፎሎ ማድረግ አለባችሁ ማለት ነው። ከዛም ወደ 2000 ኔክስት ቶክን ይሰጣችኋል ማለት ነው። እንደዚህ ያደርጋችሁ በቀላሉ ቶክኖችን መሰብሰብ ትችላላችሁ ማለት ነው። ይሄኛው በጣም ጸዲ የሆነ ስራ ነው። ቀጣዩ የሚሆነው ደግሞ ከታች በኩል እንደምታዩት ኤአይ የሚለው ነው። ይሄኛው ቦታ የትሬዲንግ ቦታ ነው። ይህ ማለት እዚህ ጋር ገንዘባችሁን ኢንቨስት ታረጋላችሁ። ለምሳሌ ገንዘባችሁን የመጀመሪያው ኮንሰርቫቲቭ የሚለው ጋር ኢንቨስት ብታረጉ እንደምታዩት በአንድ ቀን ውስጥ ላይ ነው ፕሮፊት የምታገኙት። ከ0.5 እስከ 0.6 ፕሮፊት በቀላሉ ማግኘት ትችላላችሁ። እና በተለያዩ በአግሬሲቭ በባላንስድ ገንዘባችሁን ኢንቨስት ብታደርጉ በቀናቶች ውስጥ ገንዘባችሁ በፐርሰንት ያድግላችኋል ማለት ነው። ቀጣዩ ደግሞ ከታች በኩል እንደምታዩት ኦርደር የሚለው ነው። እዚህ ጋር እንዴት ነው ኤአይ የሚለው ላይ ገንዘባችሁን ኢንቨስት ካደርጋችሁ በኋላ ከላይ በኩል ራኒንግ የሚለው ላይ ገንዘባችሁ በፐርሰንት እያደገ ነው፣ ፕሮሰስ ውስጥ ላይ ነው ማለት ነው። ኮምፕሊትድ የሚል ከሆነ ገንዘባችሁ ኦሬዲ በፐርሰንት አድጎላችኋል ማለት ነው። ቀጣዩ ደግሞ ሚ የሚለው ነው። ይህ የናንተ የፕሮፋይል ቦታ ነው፣ ዳሽቦርዳችሁ ነው። እዚህ ጋር የተለያዩ ሴቲንጎች አሉ። ጓደኛ መጋበዝ ከፈለጋችሁ፣ ቋንቋ መቀየር ከፈለጋችሁ፣ አካውንታችሁን ከኢሜይላችሁ ጋር ማስተሳሰር ከፈለጋችሁ የተለያዩ ሴቲንጎች እዚህ ጋር አሉ ማለት ነው። ከላይ በኩል ለምሳሌ ስማችሁን መቀየር ከፈለጋችሁ የእርሳስ ምልክቷን እየነካችሁ ስማችሁን በቀላሉ መቀየር ትችላላችሁ ማለት ነው። ለጊዜው የናንተን የፕሮፋይል ፎቶ መቀየር አትችሉም። እነሱ አፕዴት ሲለቁ በቀላሉ ልቀይሩ ትችላላችሁ ብዬ አስባለሁ። እዚህ ጋር ባላንሳችሁና ስቴክ ያደርጋችሁ ሁሉ ነገሩ እዚህ ጋር ነው ያለው። አሁን ደግሞ እስኪ ወደ ሆም እንሂድ ማለት ነው። ወደ ኋላ እንመለስና ያለው መረጃ እንያ። ቅድም እንደነገርኳችሁ እዚህ ጋር $1000 ተሰጥቶላችኋል ማለት ነው። ወደ 10000 ኔክስት ቶክን ነው የተሰጣችሁ። ያም ነው ወደ $1000 አካባቢ የሚደርሰው። ገንዘባችሁን ኢንቨስት ማድረግ ከፈለጋችሁ እዚህ ጋር ዲፖዚት የምትላናክታችሁ በእነዚህ አማራጮች ገንዘባችሁን ኢንቨስት ማድረግ ትችላላችሁ ማለት ነው። አሁን ለናንተ እንዴት 10000 ኔክስት ቶክን ወይም $1000 እንዴት ነው የተሰጣችሁ? ሬጂስተር አድርጋችሁ ስለገባችሁ ብቻ በኔ ሊንክ ስለገባችሁ እዚህ ጋር እንደምታዩት ሬጂስተር ስለተደረገ ብቻ ነው የተሰጣችሁ ማለት ነው። ይህ የኖቪኤክስ ኤአይ ኤርድሮፕ በቅርብ ጊዜያቶች ውስጥ ሊስት ይደረጋል። ሊስት በሚደረግበት ሰዓት ለናንተ በእጃችሁ ላይ 10000 ኔክስት ቶክን ከያዛችሁ በጣም በጥሩ ሁኔታ ልሸጡት ትችላላችሁ። ስለዚህ አፕሊኬሽኑን ኢንስታል አድርጋችሁ ከስልካችሁ አታጥፉ። ጥያቄ ካለ በኮሜንት ላይ አስቀምጡ። የዛሬ ቪዲዮ ይሄን ይመስላል። ሰብስክራይብ እና ላይክ እንዳይረሳ። ቴሌግራሜንም ጆይን